ይዝናና ስለዚህ ላሳድጋታ ቢሆን ደስ ይለኛል ወላሂ ቢሆን በጣም ደስ ይለኛል ይሁን ታዲያ አዎ ወላሂ ውሸት ነው አረ እውነት ማለት በረመዳን እንዳትዋሽዋ ምን አለ ምንም እኮ አላለ አይ ማለቴ ላሳድጋተው ብሏል እኔ አሳድጋት አባቶኝ እኮ ነው አይ እኔ ደግሞ ብታገባት አላህ ያ አላህ መርሐባ አላህ ይበለን መርሐባ አላህ ይበለን ወደህና ደረጃ አላህ ያድርሳችሁ ተደቃችሁ አላህ መቅበል ያድርግላችሁ ለቀጣዩ አላህ ከዚህ በላይ ቢስሚላህ የተሻለ መስጠቱ አላህ ያርጋችሁ ረመዳኑ በረካ ይለያችሁ ጾመኛን ያስፈጠረ ሰው ለወንጀሉ ያማስፈጠሩ ማህርታ ይሆንለታል ከጀሃነም ነፃ እንዲወጣ በር ይሆንለታል ይላሉ ወካነ ለሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦች እንግዲህ ዛሬ እንግዲህ ረመዳን 5 ባልኩት መሰረት ብዙ ሰው አልተሳተፈም ግን የተወሰነ ሰው ተሳትፏል ማለት ያው የተሳተፉትን እጅ ላይ የደረሰውን ለማከፋፈል ተዘጋጅቻለሁ ማለት ነው እና እንዴት አደረኩኝ መሰላችሁ የሚገርም ሲስተም የሚሰራውት ማለት አሉ ሩዝም 5 ኪሎ የታሸጉ ምናምን አሉ ግን ዋጋቸው ውድ ስለሆነ እንደዚህ 50 በዚህ አያችሁ 25 ገዛሁኝና እንዲህ አሁን በፔስታል የመዘንን እያከፋፈልን ነው ማለት ነው ለብዙ ሰው ተደራሽ እንዲሆን ማለት ነው የዱቄትም እዚህ ጋር አለ 25 ኪሎ ማለት ነው 50 ኪሎ ስኳርም እዚህ ጋር አለ 50 ኪሎ ስኳር ዘይትም 5 ሊትር ዘይት አለ ማለት ነው እና ሁሉንም 5 ኪሎ እያደረግን 10 ቦታ እናካፍልና ለ10 ሰው እናደርሳለን ማለት ነው እስከ መጨረሻው ድረስ ከኛ ጋር ሁኑላችኋለሁ አሁን እንትን እያረኩኝ ነው እየመዘንኩኝ ነው 5 ኪሎ ይመቻችሁ ሰላም አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ ውድ ቤተሰቦች እኔ ደህና ነኝ አልሐምዱሊላህ እናንተ እንዴት ናችሁ ረመዳን እንዴት ነው ረመዳን በጣም ያደክማል ዛሬ በተለይ ትንሽ ጉንፋንም ይዞኝ ተጫጫነኝ ሱርም አልበላችም ነጋብኝ እራትም አልበላችም ለሞትባቸው ዛሬ ለዛ ነው ብዙም ማውራት አላፈጥም ማለት እንዴ አይ ኢንሻአላህ ስለዋለው ብዬ ነው ሞቺብኝ ብዬ እኮ ነው አቃለው አንቺ ከምትሞቺብኝ የሚለው ለማንኛውም ቴምር ጋይስ 10 ሊትር ነው 10 ሊትር 10 ኪሎ ነው እና እዚህ ጋር አደብኝ ስራ እየሰራ አቀደሙ ሳግዞ ነበር እንደዚህ እኔ ረመዳን ሀገናኘን በፍቅር ዳግም አንድነት ህብር ቀለ የከፍታ የፍካት ዓለም አዲስ ንጋት የሩህ መስከረም ረመዳን ሰበሰበን በፍቅር ዳግም ቂምን ሽሮ ይቅርታን ዘርቶ ሚያጣምረን ልብን አስፍቶ ተሰናክሎ የመራቅ ዕጣ ደስ ያሰኛል ወንድም ሲመጣ ኮዲ ሩሂ ኩፋያ ነፈይሴ በልበለ ነገያ ጀተሳቲ ከኑ ዱሮምሱ ጅሮቶቼ ናቆልኩሌ ውድ ቤተሰቦች ያው አሁን መጥተዋል ስለዚህ ቀጥታ ወደ ማከፋፈል ነው የምንሄደው ማለት ነው ጥራልኝ ሰይድ እሱን ክፈችኝ ሰላም አለይኩም እንዴት ናችሁ እዚህ ጋር ሆኑልኝ ነው ሰላም ናችሁ ረመዳን እንዴት ነው እንዴት ተቀበላችሁ እንግዲህ ያው ከአንዳንድ ተመልካቾቼ ቤታችሁ ረመዳንን
ያ በበቃ ባዶ እንዳትጾሙ የተወሰነ ያው ዱቄት ሩዝ እና ሱካር 5 ኪሎ ምናምን ዘይት አድርገን ቴሚር አድርገን አምጥተንላችኋል። በደንብ ዱዓ ይፈልጋሉ። ያዙ አንዴ ሱካር ነች። እቺ ዱቄት ናት። እቺ ቴሚሯን ይዘሽ ነው ይኸው እስኪ ዱዓ አድርጉልኝ። خير جزاء الله يكفلاችሁ በስንዳ ሰላት ሰለላሁ ዐለይሂ ወሰለም መቁል አላህ አድርግላችሁ መቁል አላህ ረመዳን መቁል አላህ አድርግላችሁ خير جزاء الله يكفላችሁ እናንተ ረህመት ይወራችሁ ያላህ አድርጎ ያ አላህ እናንተ መላህ አድላችሁ አላህ በሰፊው እንዳስተሰተ እናንተ ለአላህ ደስታ ምንጭ አላህ ይጠራላችሁ ያ አላህ ያ አላህ መርሐባ አላህ ይበለን መርሐባ አላህ ይበለን በደህና ደረጃ አላህ ያደርሳችሁ በሸር ረመዳን በአመት አመት በደህና ያደርሳችሁ ያ አላህ ያ አላህ ያ አላህ ልጆች አሉ ቤት አሉ ባለቤትም አለ አለ እንግዲህ በእናንተ እጅ አላህ አድርገው አላህ ያስተስኝ ኑር አላህ አድርጋችሁ ሸርማ አላህ አላህ መሰለኝ እቺ የባጃጅ ነች እሺ ይዛቻል ሰላም አለይኩም ሰላም ናችሁ በወጣበት ለማያልቀውን አላህ እስከ መጨረሻ እስከ ጀነት الفردوس ላላ የማይቆረጠውን ሰደቀተል ጃሪ አላህ አድርግላችሁ ያ ረብ እናንተም አላህ ይካድማችሁ እኛንም አላህ ይካድመን ኒዕማውን አላህ ይስጣችሁ ረመዳናችሁ አላህ ይስምህ እስቲቃማችሁን አላህ ያስተካክልላችሁ እኛም አላህ ኸይሩን እንግዲህ እናንተ ለኛ እንዳስባችሁ አላህ ለእናንተ አስብላችሁ اللهم صل ربين وانس يادن هندا يادا مراد كيسن سني اغوتو امين اوغا اوغا ربي سنغو امين جولي قبدا ما تنجرا اني بقى رمضان يا هكركنيف كنو اغمدن دينو سنيتي نيغاغادي نيكست ተደቃችሁ አላህ መቅበል ያድርግላችሁ በቀጣዩ አላህ ከዚህ በላይ ቢስሚላህ የተሻለ መስጠቱ አላህ ያርጋችሁ ረመዳኑ በረካ ይለያችሁ ኢንሻአላህ እኔ በኔ ጎደላ አላህ ይላላችሁ እናመሰግናለን ስለመጣችሁ ኢንሻአላህ ሌላም ጊዜ ደግሞ ከዚህ የተሻለ ነገር ይዘን እንመጣለን ጀዛኩሙላህ እሺ መሄድ ትችላላችሁ በቃ እሺ 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 እንግዲህ እዚህ ያሉትን አከፋፍለናል እናታችን ያልኳችሁ ያው ከዚህ በፊት እግሯን አሟት ስንረዳት የነበረው እናታችን አብዛኞቻችሁ ታውቃላችሁ አሁን እሷ ጋር ነው የምንሄደው መምጣት ስለማችል ማለት ነው ለሷ እናደርስና ዱዓ እንቀበላለን ማለት ነው ጀዛኩሙላህ ኸይር በጣም ደስ የሚል ነበረ አብራችሁን ቆዩ ውድ ቤተሰቦች ያው ደርሰናል ቤት ማለት ነው እንግዲህ ብዙዎቻችሁ ታውቃታላችሁ ያስባለው ከዚህ በፊት ወደ እናንተ መተን ነበር ይዘን ለረመዳንም እንዘይራት ብለን ነው እንትን ያልነው ሰላም አለይኩም ወአለይኩም ሰላም እንዴት ነሽ አለን አልহামዱሊላህ እንዴት ነው እንትኑ ለውጥ አለው ለውጥ ያው ፊዚዮቴራፒ ጀምር ደግሞ እንደገና መልሶ አበጠ መጀመሪያ ከሆስፒታል ሲወጣ አብጠቱ ጠፍቶ ነበር አሁን ደግሞ የመጠስጠስ የማቃጠል ባህሪ አመጣ አላህ
ኦኬ ፊዚዮቴራፒ እየወሰድሽ ነው? አዎ እየወሰድኩኝ ነው በሳምንት 2 ቀን። ኦኬ ክፍያው እንዴት ነው እሱ? ክፍያ ያው 500 ነው በቀን። ኦኬ በሳምንት 2 ቀን ነው? በሳምንት 2 ቀን በወር 8 ቀን ማለት ነው። ያው 500 ነው የሚከፈለው። እንግዲህ አላህ ካንቺ ጋር ይሁን ኢንሻአላህ ይሻልሻል። የረመዳን እንትን ነው ይዘን የመጣ ነው። ረመዳን አፍጥር የአፍጥር እንትን ነው። ቴምር ምናምን አለ። ለማስቲ ያቀብኝ ታሽ ሲልኝ ቆይ አስተዋውቅሻለሁ። አላው አታውቂያትም? ያቺኛዋን ነው አንቺ ቀይዋለች። እዚህ ጋር ዱቄት አለ 5 ኪሎ፣ ስኳርም አለ፣ ሩዝም አለ፣ ዘይትም 5 ሊትር አለ። እሺ አላህ ይስጥልኝ። እንግዲህ እስከ በቃሽ ድረስ ኢንሻአላህ ወደፊትም ደግሞ የተሻለ ነገር ይዤ ለመምጣት ሞክራለሁ ኢንሻአላህ። ውድ ቤተሰቦች እስቲ ዱአ አድርጊላቸው። እሺ ሁላችሁንም አላህ ይስጣችሁ። አሜን። የሰጡትንም አላህ ይስጥ፣ የሮጠውንም ደግሞ ተቀብሎ አላህ ይስጥ። በጎደለ ቦታ አላህ ይሙላላችሁ። እንደኔ አይቸግራችሁ፣ እንደኔ አትሆኑ፣ እንደኔ አይመማችሁ። አዎ ችግር ውስጥ አትግቡ። ከድንገተኛ ነገር አላህ ይጠብቃችሁ። በጣም ነው ማመሰግነው። አላህ ይስጣችሁ፣ ረመዳን ይቀበላችሁ። አሜን። ረመዳን እስከ ተቀመጠ ድረስ ደግሞ አላህ በዱንያ ላይ ያስቀምጣችሁ። አሜን አሜን። ያው እዚህ ኸይር ስራ ላይ የተሳተፉት ያው ባለፈው አንቺንም የረዱት ናቸው እነሱ ናቸው ቤተሰቦች ተመልካቾች ማለት ነው። እውነት ነው። እንዲሁም ከ5000 ቁርአን በላይ አሰባስበን በእነሱ እርዳታ ገጠር ላይ ስናከፋፍል ነበረ። ዛሬም ደግሞ አንድ 10 ሰው ካንቺ ጋር አንድ ላይ 10 ሰው ለሚሆን ሰው እንደዚህ 5 ኪሎ እያደረግን አከፋፍለናል ማለት ነው። ይሄን ሁሉ የሚሳተፉት እንግዲህ ቤተሰቦቼ ናቸው። አላህ እነሱንም ይቀበላቸው። በጣም ብዙ ሀጃ አለባቸው፣ ሀጃቸውን ያሳካላቸው ኢንሻአላህ። ነቢያት ትባላለች። እሺ ምስኪ አባላለሁ። የቷ ነሽ ቆንጆ? ማሻአላ ልጅ ናት። ስለዚህ ላሳድጋት ቢሆን ደስ ይለኛል። ወላሂ ቢሆን በጣም ደስ ይለኛል። ይሁን ታዲያ። አዎ ወላሂ ውሸት ነው። ኧረ እውነት ነው። በረመዳን እንዳትዋሿ። ምን አለ ምንም እኮ አላለ። አይ ማለቴ ላሳድጋት ወይ ብሏል። እኔ አሳድጋት አባት ሆኜ እኮ ነው። አይ እኔ ደግሞ ብታገባት ደስ ይለኛል። ለምን መሰለ? ልጅ ነሽ፣ ገና ነሽ፣ ታዳጊ ነሽ። ቁመት ነው እንጂ እንግዲህ ከሆነም ደስ ይለኛል። እኔ እንደ እናት ሆናለሁ። አይ ዝም ብሎ እህቴ ነች ነው ጀማዓ። አዎ ይሁንሽ፣ ጀማዓ ናት፣ እንደ እህቴ ነች። እንዴ ላስቅሽ ብዬ ነው። እሺ ሁላችሁንም አላህ ያብዛችሁ። አሜን አላህ ያብዛችሁ። ለዚህ ለኸይር ስራ እንደሮጣችሁ ደግሞ አላህ ለእናንተ ይሩጥላችሁ። የምትፈልጉት ነገር ሁሉ አላህ ያሳካላችሁ። ሀጃችሁን ሁሉ ሙሉ ያድርገው። በእውነት አድጋችሁ እንጂ ዝቅ ብላችሁ አላህ ያሳየኝ። አሁንም ደግሞ ከእናንተ ጋር አድኜ ደግሞ ዱብ እንድል ደግሞ አላህ ይርዳኝ። እዛም ያሉት ወንድሞች እህቶቻችንን ደግሞ ያላገቡትን ትዳር ሰው የታመመበት ካለ አፊያን እነሱም ደግሞ የሚፈልጉትን ነገር ከአላህ ተምኪን ይስጣቸው። አዎ አላህ ሂዳያ ይስጣቸው። ለይህንን ሁሉ እንግዲህ ገንዘባቸውን መቼም አውጥተው ነው፣ ቀላል ብር አይደለም የሚወጣ። አዎ እንግዲህ ሳውዲም ያሉ ሁሉም አረብ ሀገራትም በአውሮፓም በሁሉም በኩል ያለ አላህ ይስጣው። አዎ የተሳተፈ ሁሉ አላህ ያደርግለት፣ ያልተሳተፈም ደግሞ ቀልብና ልቦና ይስጣቸውና ለተቸገረ እንዲሮጡ አላህ ያደርጋቸው። አላህ መሰለኝ። ውድ ቤተሰቦቻችን የዛሬ እንግዲህ ረመዳን 5 ላይ እስከ ረመዳን 5 ሰብስበን ከዛ እናከፋፍላለን ያልነውን ለዛሬ ይኸው አድርሰናል ማለት ነው። በዚህ መልኩ እንዳያችሁት ከመጀመሪያው እስከ መጨረሻው ያው ያለውን አብቃቅቼ ለማድረስ ሞክሬያለሁ ማለት ነው። የተሳተፋችሁ ሰዎች አላህ እንግዲህ ያሰባችሁትን ንያችሁን ሁሉ ይምላላችሁ ኢንሻአላህ። ወደፊትም ደግሞ ትላልቅ ኸይር ስራዎች ላይ እንሳተፋለን። እናታችንም ደግሞ ያው እያያችኋት ነው። አሁንም እርዳታችሁ ያስፈልጋታል። ከዚህ በፊትም ማሻአላህ ብዙዎች ረድተናት ሐኪም ቤትም ሆስፒታልም ወስደናት ነበረ። ስልኳን እና አካውንቷን ከታች አስቀምጥላችኋለሁኝ። እየደወላችሁም በዘይሯት። እንዲሁም አላህ ደግሞ ያገራላችሁ ሰዎች
የቻላችሁትን እንድታረጉላት ከወዲሁ ጠይቃችኋለሁ ማለት ነው። ውድ ቤተሰቦች የዛሬ ቪዲዮአችን ይህን ይመስላል። ያው ነባም ድክም ብላለች። በቀጣይ ቪዲዮ ኢንሻአላህ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።